ዳንኤል መጽሐፍ ምዕራፍ 3 ከቁጥር 13 ጀምሮ ያለውን የጌታ ቃል አነባለሁ። የእግዚአብሔር ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ስም አነባለሁ። ናቡከደነፆርም በብስጭትና በቁጣ ሲድራቅንና ሚሳቅን አብደናጎንም ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነፆርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚህ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሥ ሆይ። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። አሜን። አምላካችን ቅዱስ ሆይ ለዘላለም ስምህን እንባርካለን። በታላቅ ብርሃን የምትኖር ታላቅነት ደግሞ ክብር የሆነ በዘመናት መካከል የሚመስል የሌለ ዓመታቶች ሲሸጋገሩ ዘመናቶች ሲቀያየሩ በዙፋን ላይ ጸንተ ያለ ቅዱስ አባት በጌታችን በክርስቶስ ኢየሱስ ስም ለዘላለም ይህንን ታላቁን ስምህን እንባርካለን። በምህረትህ ተደግፈናል፣ ጸጋ አቁሞናል። የምህረትህና የቸርነትህ ውጤቶች ነን ጌታ ሆይ። ይህንን ምሽት ስለሰጠህን፣ ይህንን እድል ስለሰጠህን በቃል ፊት እንድንሆን የልብህን ሐሳብ እንድንሰማ እግዚአብሔር አምላካችን ሆይ ምህረትህና ቸርነትህ በእኛ ዘንድ ስለበዛልን በክርስቶስ ኢየሱስ ስም ስምህን እንባርካለን። አንተ ስለረዳህን ነው ጌታ ሆይ የቻልነው፣ በፊትህ መቆም የቻልነው፣ መሰባሰብ የቻልነው እግዚአብሔር አባታችን አንተን እንድናመልክ ከቃልህ እንድንሰማ ስምህን እንድንጠራ ይሄ ሁሉ የሆነው ከአንተ የተነሳ ነው ጌታ ሆይ። ማንም በኃይሉ ሊበረታ አይችልም። የማናችንም ጉልበት በፊት ሊያቆመን በፍጹም አይችልም። ምህረትህ በስቶልናል፣ ጸጋህ በስቶልናል፣ ይቅርታ በስቶልናል፣ ጥበቃህ በስቶልናል። እግዚአብሔር ሆይ ርኅራኄ በስቶልናል፣ ምክርህ በስቶልናል። እግዚአብሔር በጎነትህ በስቶልናል። በመንገዳችን ያንተ ፍቅር አልጎደለብንም። ቸርነትህ አለ ከእኛ ጋር። የሚመራው እጅህ እየጠበቀን አለ፣ እየመከርከን አለ፣ መንገድ እያሳየህን አለ፣ የሞትን ጉድጓድ እየደፈንክ አለ፣ ጨለማውን እያነጋህ አለ፣ አዋጁን እየገለበጥክ አለ፣ የስምህን ኃይል በልባችን እያደስክ አለ። እግዚአብሔር አምላክ ለዘላለም ስምህ የተቀደሰ ይሁን። ጮክ በሉና እስኪ ተመስገን በሉ እስኪ። እግዚአብሔር ሆይ በምህረትህ ነው የቆምነው፣ ጸጋህ ነው ያቆመን፣ ፍቅርህ ነው ያቆመን፣ ቸርነትህ ነው ያቆመን። የደከምነውን ያጸናን ያንተ የምህረት እጅ ነው። የተፍገመገምነውን የደገፈን፣ የፈራነውን የመለሰን እግዚአብሔር ሆይ በፍርሃት የተናጠችውን ነፍሳችንን በታላቅ ምህረት የደገፈው ያንተ ታላቁ እጅህ ነው። በናዝሬቱ ጌታ በኢየሱስ ስም ስምህ የተቀደሰ ይሁን። ሌሊቱን ያነጋው ያንተ የምህረት እጅ ነው። የሞትን አዋጅ የገለበጠው ያንተ የምህረት እጅ ነው። ኃጢአታችንን ከእኛ ላይ የወሰደ የጽድቅን ልብስ ያለበሰን የሞትን ፍርሃት ከውስጣችን የነቀለ እግዚአብሔር ይሄንን ሁሉ ያደረገው ምህረትህ ነው። ለዘለዓለም ስምህ የተቀደሰ ይሁን። ራካቶፋና ማሃዲያካ ዤባራሃ ቬሎስ ሳባርታና ቫኖታዳ ማሃዳካባ ስለተዘረጋለን የምህረት እጅ ታመሰግኑታላችሁ ወይ? ስለተዘረጋለን የምህረት እጅ ዛሬም በእኛ ላይ ስለተገለጠው የምህረት እጅ ተስፋ ስላልቆረጥብን እየተሸከመን ስላለ ዛሬም ሊይዘን ስላልደከመው የምህረት እጅ እያገዘን መንገድ እየመራ ከፊት እየቀደመ ጠላት እየመታ አውሬውን እየገደለ እባቡን እየመታ ከእኛ ጋር እየቀደመ ስላለው የምህረት እጅ ለዘለዓለም ስሙ የተቀደሰ ይሁን። አላቴባኖ ረባሻባዲቃ ወኒፋኩ በረሱተን መዲና ሀዳባሃዳጋ ሻባቴ በጌቴኮ ሳታራ ሀዳባጋ ሊማር ቶፋና ማሃዳካቲ ከባቻናማ ማን እንደዚህ ሊረዳን ይችላል? ማን እንደዚህ ሊያቆመን ይችላል? ማን እንደዚህ ሊደግፈን ይችላል? የማን እጅ ነው እንደዚህ ሊያቆም የሚችለው? አንድ ታማኝ እጅ እናውቃለን። አንድ ኃይለኛ እጅ እናውቃለን። አንድ ብርቱ እጅ እናውቃለን። አንድ የማይሰለች እጅ እናውቃለን። ታጋሽ
ደገፍከው፣ ልባችንን ደገፍከው፣ ደገፍከው፣ ደገፍከው። ቤታችን ባንተ የምህረት እጅ ተደገፈ። ሕይወታችን ባንተ የምህረት እጅ ተደገፈ። ፈርተን ነበር፣ ፈርተን ነበር። ያበቃ መስሎን ነበር፣ የተዘጋ መስሎን ነበር፣ ያከተመ መስሎን ነበረ፣ የጨረስን መስሎን ነበረ። ምህረትህ እንደገና፣ ምህረትህ እንደገና፣ ያንተ ይቅርታ እንደገና ያማካቶቻና አሎፈና አልጥልህም ያልክ ጌታ፣ አልተውሽም ያልክ ጌታ ለዘላለማ ማቶኒ ከማራ ወበጌቴ ሸቢና ተረቦ ማንን እንደጣለ ጥለህናል ጌታ ሆይ፣ ማንን እንደተውክ ነው ልትተወን የምትችለው? ሰማይንና ምድርን ደግፈህ ያዝ። በውስጡ ያሉትን የምታስተዳድር፣ በጉልበት ጽናት የምትራመድ፣ ፈጽሞ ድካም የማያውቅ፣ እርጅና የማያውቅ፣ ስለት የማያውቅ ኃያሉ ጌታችን፣ ታላቁ ጌታችን፣ ክንደ ብርቱ ጌታችን ለእኛ ቤት ስለታመንክ እናመሰግንሃለን። ባካችሁ ጮክ በሉና እስኪ ተመስገን በሉ። ራካታ ገባሽ እንግዲያውስ ለሚጠይቁን፣ እንግዲያውስ ለሚፈልጉን፣ እንግዲያውስ ቼክ ሊያረጉን ለሚፈልጉ አንድ እውነት እናስታውቃለን። ምህረቱ ደገፈን፣ ምህረቱ ደገፈን፣ ይቅርታው ደገፈን። እንዴት ወጣችሁት ለሚሉን፣ እንዴት ተሻገራችሁት ለሚሉን፣ እንዴት ቻላችሁበት ለሚሉን አንድ እውነት አለ። ይቅርታው አቆመን፣ አስቀጠለው፣ አስቀጠለው። ሊቋረጥ የነበረውን አስቀካታዳባካጃዳ ባህታበ ጠላት የሳተብንን ቀየረው። አዋጁ ኦሮቦሳዳባጋዲያ መሃል አምላኬ እንደዚህ ይለኛል፣ አዋጅ ቀይሬ አሻገርኳቸዋል። ይማንቶሆነ ማርቴቴቴደሞ ጉልበታቸውን አጸናኋለ ጌታዬ፣ እንደገና አስቀጠልኳቸዋለ። ጠላት አላገኛቸውም አለ፣ የተማማለባቸው አላገኛቸውም። አሎፊኖ ተረቦቻና መታና አንተ ታማኝ፣ አንተ ታማኝ፣ አንተ ታማኝ ጌታ፣ አንተ ታማኝ ጌታ። እኛ እንኳን ስንት ጊዜ ነው ሀሳብ የቀየርነው? አይደለም ሌላው ሰው፣ አይደለም ወዳጃችን፣ አይደለም የቅርብ የተባለ፣ እኛ እንኳን ስንት ጊዜ ተስፋ ቆርጠናል። አንተ ግን ታማኝ ሆንክልን። አንተ ግን ከእኛ ጋር ከረምክ። አንተ ግን ከእኛ ጋር ሰነበት። አንተ ግን ከእኛ ጋር ቀጠል። የያዙን የምህረት እጆች የተመሰገኑ ይሆኑ። ስለ ድል ቢጠይቁን የምህረት እጆችህን እናሳያለን። ስለ ስኬት ብንጠየቅ የፍቅር እጆችህን እናሳያለን። ስለ አቅም ብንጠየቅ ታማኙን እጅህን እናሳያለን። ስለ ጉልበት ብንጠየቅ ሕያው የሆነው እጅህን እናሳያለን። ያላንተ የማንችል ምስኪኖች ነን። በአንተ የተረዳን፣ በአንተ የታገዝን። ባካችሁ ትችሉ እንደሆነ ጩኹና ኢየሱስ ብሎ ኢየሱስ አንፈራም። አንተ ካለህ አንፈራም። አንተ ካለህ አንደነግጥም። አለ ከኔ ጋር ሊጸልይ የተዘጋጀ ከኔ ጋር ሻቤና ካራታ ፓያ አንተ ካለህ አንሳቀቅም። አንተ ካለህ ግራ አይገባንም። አንተ ካለህ ፍርሃት አያውቀንም። አንተ ካለህ አልፈን እንሄዳለን። አንተ ካለህ ጥሰን እንሄዳለን። አንተ ካለህ ሽቤተተያየቀ ማርቶ ሳቤና ኢየሱስ 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 ተመስገን። ስለ ገለበጥከው አዋጅ ተመስገን።
ስለገለበጥከው አዋጅ ተመስገን። ስለገለበጥከው አዋጅ ተመስገን። አሎራስ ባናካዳ ባቻና ማሪያ ክብር ለዘላለም ከፍ በል ለዘላለም። አንተ ብርቱ አምላክ፣ አንተ ብርቱ አምላክ። ሰማይን እስከ ዛሬ ደግፈ ኖረሃል፣ አልተጠረጠርክም። ምድርን እስከ ዛሬ አጽንተህ ከርመሃል፣ አልተፈራህም፣ አልተሰጋህም። ይደክመው ይሆን ብሎ ፍጥረት አንተ ላይ በፍጹም ጥርጣሬ የለውም። ለእኛማ እንዴታ አባታችን ነህ። ለእኛማ እንዴታ ሽባራ ኮፋታ ታራ። እዚህ ቤት በእግዚአብሔር የተረዳ ካለ ጮክ ይበልና ኢየሱስ ይበላ። ቤታችን ጸንቶ የቆመበት ይህ ስም ነው። ፍርሃት ከዙሪያችን የተበተነ በዚህ ስም ነው። የአመፃ ኃይል ጉልበቱ የደከመው በዚህ ስም ነው። ባካችሁ ትችሉ ከሆነ ኢየሱስ በላ። ለዘላለም ስም የተቀደሰ ይሁን። ለዘላለም ስም የተባረከ ይሁን። ሳትችል ቀርተህ ያንኳኳነው በር የለም። ካብዶ ሌላ ሰው አላማከርንም። ሁሉ በሁሉ የሆነ ስምህ ለቤታችን ደህንነት አቅርቦትና ጥበቃ ሆኗል። በኢየሱስ ጌታ ስም ለዘላለም ስምህ ይቀደስ። ከዛሬ ጀምሮ ያሉትን ፕሮግራሞቻችን በሙሉ ለአንተው ለታማኙ እጅህ አሳልፈን እንሰጣለን። ፈቃድህን ያለመከልከል ግለጠው። ኢየሱስን እንደገና አስወድደን ለፈቃድህ የምንጨክንበት ጸጋና ኃይል ይብዛልን። እንደገና እየወደድንህ እንውጣ። አሜን አሜን። እንደገና የፍቅር ኃይል በጉባኤው መሃል ይፍሰስ። ለአንተ የምንለይበት ጸጋ እንደገና ይፍሰስ። ከዓለም የሚለየን ኃይል እንደገና ይፍሰስ። ባካችሁ ጮሁና እስኪ አሜን በሉ እስኪ። ከዓለም የሚለይ የፍቅር ኃይል ይፍሰስ። እንደገና በመካከላችን ኢየሱስን አድምቅልን። እንደገና ልባችን ለአንተ ደስተኛ እንዲሆን የሚያስችልበት ጸጋ ኃይል ይብዛል። ለዘላለም ታላቁ ስም ከፍ ይበል። መምህራችን መንፈስ ቅዱስ ሆይ ደግሞ ቃልህን አስተምረን። በቃልህ ማዕድ ዙሪያ ሰብስበህናል። ደስታህን ግለጥልን። ይህ ሁሉ ሲሆን ታላቁ ስምህ ለዘላለም ይክበር። በኢየሱስ ጌታ ስም ክብር ለኢየሱስ። መቼስ የጥንተ ዳንኤል መጽሐፍ ምዕራፍ 3ን ማያውቀው ሰው ያለ አይመስለኝም። በጣም በተደጋጋሚ ከሚጠቀሱ የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። በጣም እግዚአብሔር እንዴት የእሳቱን ኃይል እንዳጠፋ ከዛ ደግሞ ሊረዳቸው እንዴት እንደተገኘና እንደተገለጠ መጽሐፍ ቅዱሳችን ያስረዳናል። እና በጣም የተወደደ የእግዚአብሔር ቃል ክፍል ያለበት ነው። ከእሳቱ መጥፋት በፊት ግን ስለተገለጠ ያልጠፋ ፍቅር ለወራችሁን የመጣሁት ዛሬ እና እግዚአብሔር ቢረዳን ከበረታው እሳት በላይ ከሚገጥመን ፈተና በላይ ሊያንበረክከንና ሊያስገዛን ከሚታገለን ከየትኛውም ኃይልና ጉልበት በላይ የገዘፈውን የእሱን ፍቅር በልባችን ዳግም እንዲያፈስልን አሜን ትላላችሁ። ለጌታ ጨክነን የምንሆንበት ለደስታው የምንተጋበት እንዲህ ያለ የፍቅር ኃይል በልባችን እንዲበዛ የጌታ ቃል ተካፍለን ከዚያ አብረን እንድንጸልይ ያስባለሁ። እንደምታውቁት የኪዳኑ ሕዝብ ለጠላቱ ታልፎ የተሰጠበት ጊዜ ነው። ትንቢተ ዳንኤል መጽሐፍ ምዕራፍ 1 ላይ እንደምታውቁት በኢዮአቄም ጊዜ ንጉሡ ናቡከደነፆር መጥቶ ከበበ። ከዚያም ደግሞ ብርቱ የተባሉትን ሰዎች ወሰዳቸው። ከቤተ መቅደሱ እኩሌታውን ወሰደ ነው የሚለው የቤተ መቅደሱን ዕቃ። ስለዚህ የሽንፈት ታሪክ የሚጀምርበት ጊዜ ነው። ትንቢተ ዳንኤል ገና ሲጀምር በመማረክ በመሸነፍ በመውደቅ ታልፎ በመሰጠት የሚጀምር መጽሐፍ ነው እና ከተወሰዱት ከተማረኩት በባቢሎን ውስጥ ደግሞ ከተወሰዱ ብላቴኖች መካከል አሁን ቀደም ብለን ያነበብነው እነዚህ ሶስቱ ብላቴኖች ይገኛሉ። ስማቸው ተቀይሮ ነው ያሉት። አሁን በዚህ ሰዓት እነ ሲድራቅና ሚሳቅና አብድናጎ መጽሐፍ እንደሚነግረን በባቢሎን አውራጃ ነው እየኖሩ ያሉት። ጠላት ማርኳቸዋል። የማረካቸው ደግሞ ንጉሥ ናቡከደነፆር ይባላል እና አሁን ኮምፕሊትሊ ከተወለዱበት ከኖሩበትና ካደጉበት አካባቢ ተነጥለው
የነሱ ባልሆነ አካባቢ ውስጥ ነው ያለው። ጥቂት ጆሮአችሁን ብቻ ስጡ፣ ከዚያ በኋላ እንጸልያለን። እና በጣም ፈታኝና አስቸጋሪ የሚባል ጊዜ ላይ ነው ያሉት። እና መጽሐፍ ቅዱስ እንደሚነግረን ምዕራፍ 3 ላይ የወሰዳቸው ንጉሥ ምዕራፍ 3 ቁጥር 1 ላይ ስታዩ አንድ አዋጅ አስነገረ። አዋጅ ነጋሪ በፊታቸው ወጣና አንድ አዋጅ ተነገረ። አዋጁ ደግሞ ለአውራጃ ሹማምንቶች፣ ለመሳፍንቶች፣ ለአለቆችና በተለያዩ አይነት ስልጣን ላይ ላሉ ሰዎች የተነገረ አዋጅ። ምንድነው አዋጁ? ንጉሥ አንድ ነገር አሰርቷል ነው እና ያሰራው ነገር አለ። መርቁልኝ ይላቸዋል። ኑ ላስመርቅ ነው ብሏቸዋል። እና በዱራ ሜዳ እንገናኝ ብሏቸዋል አሉ። እና ሰው ሁሉ ግልብጥ ብሎ በተለያየ ስልጣን ላይ ያለ ሰው ተገልብጦ ወደ ዱራ ሜዳ መፍጠን ጀመረ። እና እዛ ያለው ምን እንደሆነ ለማየት ሲጓጓ ምናልባት ከ27 እስከ 28 ሜትር የሚሆን ረጅም በወርቅ የተሰራ ምስል ቆሟል። እና እሱ ምስል አዩ። በጣም ድንቅ ነው። ወርቅ አይደለም በቁመት እንዲቆሙ 27 28 ሜትር ቆሞ አይደለም። እጅ ላይ ወፈር ሲል ራሱ ያስደነግጣል። ተርካክ ያደርጋል። ይሄ ሰው አቅም አለው ይባላል እኮ ራሱ። እና እንደውም አሁን እንዳሁኑ አይነት ያልተደባለቀ ነው። ያኔ ደግሞ አስቡት 27 28 የሚያብረቀርቅ ደማቅ የሚያበራ ደግሞ ረጅም ግዙፍ የሆነ ወርቅ ትልቅ ሜዳ ላይ ንጉሡ አቁሞ ጠበቃቸው። ንጉሡ የምን ነው አሉት። አምላኬ ነው አላቸው። እና ምን ነው እኛ ለምን የጠራን እንድትሰግዱለት? እኔ አለን የማስተዳደራችሁ ነው። በእኔ ስርዓት ውስጥ አላላችሁ፣ በእኔ ግዛት ውስጥ አላላችሁ። እና ለዚህ ያቆላቆምኩት አምላኬ ለወርቁ ምስል ሁላችሁ ወድቃችሁ እንድትሰግዱ አዛለሁ። ባንሰግድስ? ባትሰግዱ ችግር የለም። የተዘጋጀ ጥሩ የእሳት እቶን አለ እና እዛ ውስጥ እያንዳንዳችሁን ለቃቅም ይጥላል። ኧረ ሞትን ምን አመጣው? ሁሉም ሰው እንሰግዳለን አለ። ከመስገዳችሁ በፊት የምትሰሙት ድምፅ አለ። የክራር፣ የበገና፣ የዋሽንት፣ የመሰንቆ፣ የእምቢልታ፣ የጩኸት ድምፅ ትሰማላችሁ። ከሱ በኋላ ልክ እሱ ሲያልቅ ሁላችሁ በአንድነት ተደፍታችሁ ነው የሚለው መጽሐፍ ቅዱሳችን። ተደፍታችሁ በአንድነት ትሰግዳላችሁ። ሁሉም ይሄንን በሰሙ ጊዜ ተስማሙ ይላል መጽሐፍ ቅዱሳችን። እና የእምቢልታው፣ የዋሽንቱ፣ የክራሩ፣ የመሰንቆ እና የበገናው ድምፅ በተሰማ ጊዜ ሁሉም ወደቁና ሰገዱና ሁሉም ወድቀው ሲሰግዱ 3 ብላቴኖች ግን ከሚሰግዱ ሰዎች መካከል ቆመዋል እና ተናደዱ። ሰጋጆቹ በጣም እንደሚነግረን ሰጋጆቹ እጅግ በጣም ተበሳጩና እንደዚህ ያሉ ንጉሥ መጡ። ንጉሥ ጋር ከሰሷቸው። አይሁድን ከሰሱ ነው የሚለው መጽሐፍ ቅዱስ። ከፍ ያለውን ቁጥር እናንተ እንድታነቡ ጋብዣችኋል። አይሁድን ከሰሱ መጥተው ንጉሥ አሜን አሁን ላቆምከት ለእኔ ለዚህ ለወርቅ ምስል ትሰግዳላችሁ ብለሃል ነበር ብያለሁ። ድምፅ በሰማችሁ ጊዜ ሁላችሁ ውደቁ ብለሃል ነበር ብያለሁ። እንዳለ የአውራጃ ሹማምንት ሲጠርተሃል ነበር ጠርቻለሁ። ግን እኮ ማይሰግዱ ለእኔ ለወርቅ ምስል ማይሰግዱ አዎ እነማን ናቸው? አይሁዶች። 3 የሾምካቸው ንጉሥ ትእዛዝህን ተላለፉ። እንዴት ቢደፍሩ ነው? እንዴት ቢንቁ ነው ላቆምከው ምስል ሊሰግዱልህ ያልቻሉ? ንጉሥም እጅግ ቁጣው ነደደ፣ ተቆጣ ነው የሚለው ቁጥር 13 አሁን ያነበብነው ጋር ደረስን። አስጠራቸው እና እነ ሲድራቅ እነ ሚሳቅና አብደናጎ መጡ። ገና ብላቴኖች ናቸው እና በጣም ገና ብዙ ጎበዞች እንኳን አይደሉም። በጣም በብዙ ዕድሜ የሰነበቱ አይደሉም። ገና ብላቴኖች ነው የሚለው መጽሐፍ ቅዱስ። እና መጽሐፍ ቅዱስ እንደሚነግረን ወደ ንጉሡ አመጧቸው። እንዳነበብነው እንደ እግዚአብሔር ቃል ንጉሥ ደግሞ ጠየቃቸው። ምን ሆናችሁ? እውነት ነው የሚሰማው ነገር በሉ እንግዲህ አላቸው። ከእነሱ መልስ ሳይጠብቅ እንደገና አስነፋለሁ አላቸው። ዋሽንት እንደገና፣ እምቢልታ እንደገና፣ በገና እንደገና ይጫወቱላቸዋል። ክራር እንደገና ይጫወቱላቸዋል። አሁን ላቆምኩት ምስል ትወድቁና ትሰግዳላችሁ አላቸው። ምን ሆናችሁ? እምቢ ብትሉ እንደሆነ ግን የተዘጋጀ እሳት አለ፣ እዛ ውስጥ ትጣላላችሁ። የምታውቁትን ቃል ነው ደግሜ እያስታወስኳቸው ያሉት እና ሲድራቅ እና ሚሳቅና አብደናጎ እንደዚህ ያሉት በጣም ሶሊድ የሆነ ነገር ነው የነገሩት። ንጉሥ ሆይ አቤት፣ ስለዚህ ነገር እንነጋገር ዘንድ እራሱ አይገባም። ለምክክር የማይቀርብ ሀሳብ ነው ያመጣው። በጣም እርሶ 1000 ዓመት ይንገሱ ከእርሶ ጋር አይደለም ግቡ እና ከንቀት አይደለም፣ ካለመታዘዝ አይደለም እና ካለማክበር አይደለም። ጉዳዩ ግን ሌላ ነው። ከንግስና ሌላ ነው፣ ከማክበር ሌላ ነው። ስለዚህ ነገር እንነጋገር ዘንድ እንደሚገባ ራሱ ከፍጹም አይ ራሱ ይሹ የወሬ ይሹ አለ። ጉዳዩ ራሱ ለንግግር የሚቀርብ አለ። ምን ማለት ነው? እኛ እኮ ደማቅ መስመር አለ፣ ማይደፈር ድንበር አለ። እሱን ላስታውሳችሁ ነው የመጣሁት። ማይደፈር አማኝ የማያስደፍረው ክልል አለ። አሜን።
በሉና እስኪ ማላስደፍረው ክልል አለኝ በሉ። ክልላቸው ድንበራቸው ተደፍሮ ነው የመጡት እኮ ከሀገር ተነጥቀው ነው የመጡትና ከነበሩበት ከግዛታቸው ከተወለዱበት አካባቢ የጠላት ጦር መጥቶ ይዟቸው ነጥቋቸው ነው ያመጣው። አሁን ግን በንጉሱ ፊት ቆመው የሚከራከሩለት አንድ ድንበር አለ። እሱን ላስታውሳችሁ ነው የመጣሁት። እሱን እንዲረዳን ጌታን ደግሞ ለምነን ጸልየን እንድንወጣ ነው በፊታችሁ የቆምኩት። ንጉሥ ሆይ ስለዚህ ነገር መነጋገር ራሱ እንደሚገባን ማሰብ ራሱ አይገባን። ኢሹ ራሱ የወሬ አይደለም። ምን ማለት ነው? በፍጹም ንጉሥ በእርግጥ ልክ ነው። ቀለም የምትሰፍርልን አንተ ነህ። በእርግጥ ልክ ነው። ደሞዝ የምትሰጠን አንተ ነህ። ልክ ነው። የሾምከን አንተ ነህ። በየአውራጃው ያስቀመጥከን አንተ ነህ። በጣም ታዋቂ ነህ። በጣም ኃይለኛ ነህ። በጣም ብዙ ድል አጅቦሃል። በጣም በብዙ አይነት ስኬትና በጎነት ተከበሃል። በጣም ሁሉም ሰው ይንቀጠቀጥልሃል። እናከብርሃለን። በጣም ብዙ ቸርነት ለእኛም ተደርጎ ሊሆን ይችላል። አሁን ግን እየጠየከን ያለኸው ነገር ከእንጀራ ጋር ማይደመር ከስልጣን ጋር እኩል የማይቀመጥ ከሚዛኑ ከፍ ያለ በልባችን አስቀምጠነው ያለ ታላቅ ጉዳይ አለ። የማትነካው ድንበር ምንም ንጉሥ ብትሆን፣ ምንም ኃይለኛ ብትሆን፣ ምንም ታላቅ ብትሆን፣ ምንም አስፈሪ ብትሆን እንደ ቀልድ እንድትተላለፈው የማንፈልገው መስመር አለን። አሜን። መስመር አለን። መስመር ዝም ብሎ ዘው አይባልም። እኛ ታሪክ ውስጥ ራባሽ አዲያ ካራቫና ማቲያ እንደ ቀልድ ማናስነካው አለን አለን ትላላችሁ አብራችሁ ከኔ አለን እንደ ቀልድ ማንም እንደ ቀልድ እንዲነካብን ማንፈቅደው ያለ እናት ብንሆን ያለ አባት ብንሆን ያለ ጓደኛ ብንሆን ያለ ዘመድ ብንሆን እና ከአካባቢ ከቀየ ከትውልድ መንደራችን ብንርቅ ስልጣን ብትሰጠን እንጀራ ብትሰጠን ደሞዝ ብትሰጠን የማንፈራው የማናመቻምቸው እንደ ጨዋታ ማን ማካቶፋዳ ባህታ ካዳዲያ ለባህታ ጋባ ደማቅ መስመር ማንም እንደፈለገ ማይሻገረው ዘብ ሆነን ምን ቆምለት በጣም ብዙ ነገር ላይ ልንደከም እንችላለን። ሰው በጣም በቀላል ነገር አቢዩዝ ሊያደርገን ይችላል። እንደፈለጉ ሊጫወቱብን፣ እንደፈለጉ ስም ሊሰጡን፣ እንደፈለጉ ሊያስወጡን ሊያስገቡን ይችላሉ። አንድ ቦታ ብቻ ነው ቀና ምንለው። አንድ ቦታ ብቻ ነው ማናስነካው። የአምላካችንን ክብር ሊነኩ ከፈለጉ ለእግዚአብሔር ያለንን ፍቅር ማርታና ካታዲያባ ባካችሁ ቆቅበና ሲ አላስነካ በሉት። ኧረ ንጉሥ ሆይ ለምን 28 አይደለም? ለምን የፈለገ ሜትር ሊረቅ አይችልም? ለምን ወርቅ አይደለም? ለምን በከበረ ድንጋይ ልታቆም አትችልም? እማናስነካ ውድ ምንጠነቀቅለት ውድ ዋና የመኖሪያችን ጉዳይ ይሆን አላፈካባስ ይህ አማኝ ይበላውን እየመረጠ ሚከርም አይደለም። አማኝ ልባሽ እየቀየረ ሚከርም አይደለም። እንደሱ ሊያልፍ ይችላል። ዋና ጉዳይ ግን አለው። ዋና ጉዳይ እንደ ቀልድም ማይተው ኢትስ ኦኬ ማይለው ማለት ነው። ሲሰደብ ኖርማል ሊሆን ይችላል። ብትነካው ኖርማል ሊሆን ይችላል። የሆነ ነገሩ ብትወስድበት ሊታገስ ይችላል። የማንታገሰው ነገር ግን አለ። ለእግዚአብሔር ባለን ጉዳይ፣ ለመንፈስ ቅዱስ ባለን ጉዳይ፣ ለቅድስና ባለን ጉዳይ፣ እግዚአብሔርን ለመፍራት ባለን ጉዳይ እንደ ዘብ የምንቆምለት ጉዳይ አለን። እንደኔ የሚሰማችሁ ካላችሁ እዚህ ጉባኤ መሃል የምትጠነቀቁለት ነገር የለም? ማንም እንደ ቀልድ መጥቶ አቢዩዝ የማያደርገው ሻባራካቲያባ ዛሬ ምናልባት በተለያየ ድካም ሆነን ይሄንን አስነክተን እንደሆነ እግዚአብሔር አምላክ ዛሬ እንደገና ጸጋውን ይሰጠናል። በጣም ክሊር ባውንደሪ ያለን ከዚህ መልስ ምንለው አለ ምንልበት አሁን በቃ ምንልበት ምናልባት ቅጣቱ ሞት ሊሆን ይችላል። ምናልባት ቅጣቱ ያለንን ማጣት ሊሆን ይችላል። ካለውም ከሞት ጋርም የማይደመር በነፍሳችን ትልቅ ቦታ ያለው አያችሁ። አምላክ ከመኖር የበለጠበት አማኝ እንዴት ያስፈራል! ከመብላት ከመጠጣት ከደሞዝ ከእንጀራ ምናምን ሳይሆን ከመኖር ሲበልጥ ከህይወት ሲበልጥባችሁ በልባችሁ እግዚአብሔር ይሄን ጸጋ ያብዛልን። ማይመቻመች ራሱን ለጥቃቅን ነገር አሳልፎ ያልሰጠ ማይደለል ንጉሥ ሆይ ስለዚህ ነገር ማውራት ራሱ አይገባን ማለት
እርሶ ንጉሥ ነው እኮ ኦፍ ኮርስ በጣም እኮ የተፈሩ እኮ። ስለዚህ ነገር ግን ማውራት አይገባንም። አላወቅም በእኛ ዘንድ ያለውን ለአምላካችን ያለ ቦታ ዝም ብሎ የዋዛ መሰለ እንደ አምላክኛ ተራ ላይ ማካራዲያ አሉ። ታውቃለህ አንዳንድ ሰዎች እንደዚህ አምላካቸውን የሚያስወድዱ በየገቡበት አቤት በየሄዱበት ስለ እግዚአብሔር ማሎፋራዲያ ማስባክ እግዚአብሔር ይሄን ጸጋ አብዛልን፣ ይሄን ጸጋ እባክህ አብዛልን። በየገቡበት ራሳቸውን የማያስተዋውቁ በየገቡበት ለእንጀራ የማይደነግጡ ለሆነ ጥቅማ ጥቅም የማይደነግጡ ከገቡ ግን አብሯቸው የሰማይ ድምፅ የሚገባላቸው ስለ እግዚአብሔር የሚጨክኑ ስለ እግዚአብሔር የቆረጠ ልብ ያለ ከፍርሃት የተሻሉ ፍርሃትን የሚበልጡ እና ህይወትን የሚንቁ ለእግዚአብሔር ደስታ ለመኖር ራሳቸውን የሚያዘጋጁ ያማኝ ዝም ብሎ በተገኘው በር ሰው የሚል አይደለም። ዝም ብሎ ባገኘው አጋጣሚ ባገኘው የሆነ ነገር እንትን እንደሱ አይደለም። አምላኬ የሚል ነው። አምላክ አለኝ፣ መኖሪያ አለኝ፣ ምኮራበት አለኝ፣ ምጠራው አለኝ፣ ሚያኖረኝ አለ፣ አዝማች አለኝ፣ ከፊት ቀዳሚ አለኝ፣ ምከተለው አለኝ፣ መሪ አለኝ። የኔ ቤተሰቦች ዛሬ ስለ ድንበራችሁ ላስታውሳችሁ ነው የመጣሁት። በቃ በፊታችሁ ቆም። አረ ድንበር አላችሁ። ጓደኛ ከዚህ መልስ የምንለው የቅርብ ሰው ከዚህ መልስ የምንለው ኖ ስለዚህ ነገር አንመካከርም የምንልለት ደማቅ መስመር። አሜን። የልዩነት ቦታ አለ። አስጠብቁ በሉ ልላችሁ። የልዩነት ሰፈራችሁን አስጠብቁ። አታስነኩ። ንጉሱ እጅግ ቁጣውን ነደደ ይላል። ንጉስ ወይ ስለዚህ ነገር ማውራት አይጠበቅብንም አላቸው። እኛ እኮ ምናመልከዋለን። ወይኔ እግዚአብሔር እንደገና ይሄ ልብ ይመልስልና እኛ እኮ ምናመልከዋለን እያበላን አልመሰለህም አይደል? ተሰደን ነው አይደል የምታየን? ያለ ጥበቃ የተውን ቅጥራችን የፈራረሰ ከተወለድንበት ካደግንበት ቀይ ከኪዳኑ ህዝብ ተነጥለን ይወጣን እና አምላክ እንደሌለው ሰው ነው አይደል? እኛ እኮ ምናመልከዋለን። እኛ እኮ ምንኖርለት የተመሳሰልነው እኮ በቋንቋ ሊሆን ይችላል፣ የተመሳሰልነው በልብስ ሊሆን ይችላል፣ የተመሳሰልነው በሥራ ዘርፍ ሊሆን ይችላል፣ የተመሳሰልነው በምንኖርበት በዚሁ አካባቢ። እኛ ልብ ላይ እኮ ሌላ ንጉስ አለ እኮ ምንንቀጠቀጥለት ንጉስ እኮ አለ። ጠዋት ማታ በልባችን የቀደስነው እኮ አለ። የዋዛ መስለህ ነው ንጉስ ዝም ብሎ የሆነ ተራ ማይጠቅም ሰው መስሎን እንደሱ እኮ አይደለም። የሚረዳን እኮ አባት አለ። አባቶች የነገሩን የአብርሃም የይስሐቅ የያዕቆብ የጥንት እኮ የአሁን መሰለህ አሁን እንዳቆምከው የወርቅ ምስል አረ ጥንት ሰማይን የሰራ ምድርን ያጸና ውኖችን የሰበረ ስሙ ቅዱስ የሆነ ስሙ ሕያው አረማ ኮባና ታዳባ ባካችሁ ጩና አምላክ አለ ይበሉት። አረ አምላክ አልገባ ይሆን ንጉስ? ዝም ብለህ ስትጫወትበት ይሄንን ህዝብ ዝም ብለህ እንደፈለክ ስታደርገው ዝም ብለህ እየመጣ ዝም ብሎ ተራ ህዝብ መስሎ ይሆን? እንደሱ እኮ አምላክ አለው፣ የሚንቀጠቀጥለት አለው፣ የሚሰግድለት አለው፣ የሚያገለግለው አለው፣ የሚያመልከው ማኮፋርታ ፕራዲያ ባካታዲያ አጋጣሚ የሚያኖረው ህዝብ አይደለም። ይሄ እንትን የሚያኖረው አይደለም። ይሄ እግዚአብሔር የደገፈው፣ እግዚአብሔር የራራለት፣ እግዚአብሔር የተጠነቀቀለት፣ እግዚአብሔር የሚያስወጣው፣ እግዚአብሔር የሚያስገባው። ንጉሥ ሆይ አላወቅ ይሆን አንተ ለማምለክ አዲስ ልትሆን ትችላለህ። ሰምተህ ይሆን? ካልሰማህና አስታውስህ የምናመልከው እኮ ነው የምናመልከው በሰማያት ላይ መኖሪያውን ያደረገ እግሩ በምድር ላይ የሚንቀሳቀስ ሕያው የሆነ ለታላቅነቱ ጅማሬ የሌለው ለቀኖቹ ፍጻሜ የሌለው አልፋ የሆነ ኦሜጋ የሆነ ፊተኛ የሆነ ኋለኛ የሆነ ንጉሥ አውቀ ይሆን ንጉሥ? እንዳንተ በእጅ የተሰራ አይደለም፣ እጆቹ ግን እኛን የሰሩ። እንዳንተ ያቆምከው አይደለም፣ ሁሉን ግን አቁሞ የያዘ። እንዳንተ የተለበጠ አይደለም፣ ሁሉን በስልጣኑ ቃል ደግፎ የያዘ ንጉሥ።
አውቀ ይሆን አሁን ያለንበት ሁኔታ እኮ ከዚህ ጋር አይገናኝም። አሁን የምንበላው ማጣታችን፣ አሁን በአንተ እጅ ላይ መውደቃችን አምላክ እንደሌለን አይደለም የሚያሳውቀው። በልጅነታችን የጠራ ነው፣ አፋችን የተፈታበት ኢየሱስ ብለን የወደድ ነው። ይለያል። ካራዳና ማጃና ሃዳ ባካችሁ ይሄ ፍቅር እንደገና በልባችሁ ይፍሰስ። እናስታውስ ንጉሥ እናስታውስ። ጀማሪ አምላክ አይደለም የምናመልከው። አሁን ሰብሰብ ብለን አምላክ ነህ ያለው እንዳንተ የሆነ ቦታ ላይ ሰብሰብ ተብሎ የሚሰገድለት አይደለም። እኛ ከመኖራችን በፊት ፍጥረት ከመጀመሩ በፊት እልፍ አእላፍ መላእክት በፊቱ የሚወድቁለት አምልኮ የጠገበ ስግደት የጠገበ ሕያው የሆነ ማካቲያ ላባራ ባህዳ እኔ ብጎልበት የማይጨንቀው እኔ ብጠፋ ማይፈራ ማይንቀጠቀጥ በእኔ ምክንያት ያልቆመ በእኔ ምክንያት የማይቀጥል ለብቻው የሚኖር ስሙ እንደሚፈስ ዘይት የሆነ የደረቀውን የሚያለመልም የሳተውን የሚመልስ አምላክ አለኝ። ምናልባት ተመሳሳይ ደሞዝ፣ ተመሳሳይ ትምህርት ቤት፣ ተመሳሳይ ምግብ፣ ተመሳሳይ ሰፈር ላይ ልሆን እችላለሁ። የሚለየኝ አለ። የዋዛ አይደለሁም፣ ተራ ሰው አይደለሁም። አምላክ አለኝ። ላባካታ ባካቻታ ቢፈላ ብራዛካ ሰው እንደፈለገ ሊወጣ ሊገባ ይችላል። ምን ጠነቀቅለት አለ። ሰው የወደደውን ሊያደርግ ይችላል። የምሳሳለት አለ። የማመልከው ረኔ አምላክ አለኝ። ይሄ ጉባኤ የሚችል ከሆነ ጮክ በልና አምላክ አለኝ በሉ። ከዚህ በተሻለ ልብሱና አምላክ አለኝ በሉ። ምሰግድለት አለ፣ ምኖርለት አለ፣ እድሜ የሚገባው አለ፣ ጉልበት የሚገባው አለ፣ ልጅነት የሚገባው አለ፣ ገንዘብ የሚገባው፣ እውቀት የሚገባው። ማንም ሰው አይወስደኝም። የማንም ልሆን በጥቅም ሊነካኝ አይችልም። ልቤ ላይ የተቀመጠ ንጉሥ አለ። አምላክ ሸባካታ ዲያማ ባካችሁ ይሄ ጉባኤ በዚህ መንፈስ ሲጀግና ያለው ኃይል ሲፈስበት ያለው አምላክ ማለዳዬን የምሰጠው፣ ቀትሬን የምሰጠው፣ ሌሊቴን የምሰጠው፣ ልጅነት ጉልበቴን የምሰጠው ንጉሥ አውቀ ይሆን? በቃ ዛሬም ይሄን ላስታውሳችሁ። አውቃችሁ ይሆን? የእናንተ አምላክ ጊዜ ያመጣው ዘመን ያመጣው ከሆነ ነገር ጋር የተገናኘ ሲያበላ ብቻ አምላክ የሆነ ሲፈውስ እንደሱ አይደለም። ከኛ መኖር በፊት የነበረ እኛ ባንኖር መኖሩን የሚቀጥል አምላክ አለ። አምላክ በመኖር ራሱን ያረጋገጠ በመኖሩ ራሱ ለፍጥረቱን ያሳ አምላክ ንጉሶይ ስለዚህ ነገር መነጋገር የሚገባን አልመሰለንም። በቃ ላይ ይሄንን ላስታውስ የሚገባን አልመሰለንም። እንጀራው ሊቆም ይችላል። የምትሰጠን ደሞዝ ያስቀመጥክበት ቦታ ስልጣኑ ሊቆራረጥ ይችላል። ኢትስ ኦኬ። እኛ ግን አምላክ አለን። ካላወቅ እንንገርህ። አሁን ምንም እንኳን እንግዳ ምድር ብንኖርም በሰው ቦታ ብንኖርም እንደ ባሪያ አምጥተህን ስማችንን ብትቀይረው፣ ስማቸው ተቀይሯል። ስልጣን ብታሰጠን እና የተለያየ ነገሮች ብታደርግብን፣ አማልክቶችህን ብታስተምረን፣ የሟርተኝነት ትምህርት ብታስተምረን፣ በጣም ብዙ ነገር እንዲደበላለቅ ብትሞክርም ቁርጥህን ወቅ። አምላክ አለን።
ማን አስነካው? ሰፈር አለ። ማን አስነካው? ምናልባት ሀገራችንን ይሆናል እንዳትወርስ መከላከል ያቃተን። እኛ ሰፈር ስትመጣ ጦርና ሰይፍ ይዘን እንዳትገባ መከላከል ከብዶን አሸንፈን ይሆናል። በልባችን ያለውን ከተማ ግን ልትነካው አትችልም። አምላክ አለን፣ አምላክ አለን። እነዚህን ሰውነቶች ግን እነዚህን አካላት ግን ልታደርግ አትችልም። የምንንቀጠቀጥለት የምንገዛለት አምላክ አለን። አምላክ ዛሬ ምናልባት በፊታችሁ ምን አይነት ንጉሥ ቆሞ እንደሆነ አላውቅም። ምን አይነት ጠያቂ ቆሞ እንደሆነ አላውቅም። ለኔ ሁሉ ሚላችሁ፣ ለኔ ቆዩ ሚላችሁ፣ ለኔ ብቻ ሚላችሁ ማን እንደሆነ አላውቅም። ላስታውሳችሁ ነው። እናንተም እንድታስታውሱት አላወቀ እንደሆነ በተለያየ ስንፍና ድካም ውስጥ ሆናችሁ ከሆነ ልነግራችሁ ወደ አምላክ አላችሁ። እድሜያችሁ የሚገባው፣ ዘመናችሁ የሚገባው፣ የእናንተ የሆነ ነገር ሁሉ የሚገባው፣ ከሌላው ይልቅ የምንሳሳለት፣ ከሌላው ይልቅ የምንጠነቀቅለት፣ አትንኩብኝ የምንለው፣ እንዳትደርሱብኝ የምንለው አምላክ አለ። አምላክ ሃሌሉያ አሜን አሜን አለ አሜን አሜን አምላክ ብታገለግሉት የሚያምርበት የሚገባው ሞታችሁን የወሰደ ብሎ ሊጠቀማችሁ ጉልበታችሁን በልቶ ሊጥላችሁ ሳይሆን ከሞት ወደ ሕይወት ያሻገራችሁ የሕይወት መዓዛ በመካከላችሁ ያደረገ እንድንዋደድ ያደረገ እንድንቀባበል ያደረገ እንድንፈላለግ ያደረገ አመዱን ከላያችን ላይ የወሰደው አምላክ በሉ ደንገጥ ብላችሁ ተለዩለት። ቁረጡና ተለዩለት። ይታወቅ እስኪ በጉልበት ማስተዋወቅ የኛ ድርሻ አይደለም። ጉልበት የእንደሱ አይደለም። ግን አንድ ብርቱ ነገር አለን። ፍቅር የሚባል የፍቅር ኃይል በልባችን እግዚአብሔር እንደገና ያፍስስ። እንሰግድም። ይሄን እንደ ቀልድ አታልፈውም ማለት ይሄን ድንበር አታልፈውም እንደ ቀልድ እንደ ዋዛ። ታስታውሱ ከነበረ እንደዚህ ያላችሁ የትኛው አምላካችሁ ነው ከኔ እጅ ሊያድናችሁ የሚችለው? ታስታውሳላችሁ? ምን አይነት ብርቱ አምላክ ነው ያላችሁ? ከኔ እጅ የሚያድ አሁን ከዚህ ከሚነደው እሳት ያድናችኋል። ምክንያቱም ትላንትና ዝም ብሎ እንደዚህ ይዟቸው ነው የመጣው። ከነበሩበት ሀገር ከተወለዱበት የኪዳን ሕዝብ መካከል ግማሹ ነው ዝም ብሎ ይዞ የመጣው። ጡንቻ አለኝ ነው የሚለው፣ ሰይፍ አለ። ማን ነው እስኪ አሁን ከኔ እጅ የሚያድናችሁ? ንጉሶ ያሉት። በእርግጥ የምናመልከው አምላክ በችሎታው ጉዳይ እንዳትጠራጠር የሚያድን ነው። በኋላ አዳዳኑን እናያለን። የምናመልከው አምላክ አላወቀው እንደሆነ የሚያድን ነው አይደለም። ይሄንን ተአምራት ሰርቶ የሚያመጣ አይደል? በኋላ ራሱ ንጉሱ ይናገራል፣ ብቻውን ተአምራት የሚያደርግ ይላል ራሱ እና በእርግጥ የምናመልከው አምላክ ከሚነደው ከዚህ እሳት እቶን ያድነናል። ግን ንጉሱ ባያድነን አንሸማቀቅም። ራሱ ደስ እያለ ነው የምንቃጠለው። ችሎታውን በእኛ ሁኔታ ባይገልጥ፣ ለጥያቄያችን በእኛ ቤት ውስጥ መልስ ባያመጣ እንኳ ሳያበላን፣ ሳይፈውሰን፣ ሳይመልሰው ምንም ሳይሆን ለዘላለም እያመለክ ነው። አማካሶ ፕራዛት ያላፋነ አማካቶራ ነው። እጁን እያየን እንቁልልጭ እያለ ምናመልከው አምላክ አይደለም ማለት አረጋለሁ አይዟችሁ እያለ እንደሱ አይደለም። አረ ልባችን ውስጥ ነክሷል። አረ ከማድረግ አልፏል፣ ከመመለስ አልፏል፣ ከሆነ ነገር አልፏል። ለብቻው ከብሮ ያለ ነው ንጉሥ ሆይ ሃሌሉያ። ንጉሥ ሆይ ምናመልከው አምላክ ከሚነደው ከዚህ ከእሳቱ እቶን ሊያድነን ይችላል። ባያድነንም ግን ላቆምከው እኮ ነው። አሁን ራሱ አንተኑ ራሱ እኮ በትክክል እየነገሩ ላቆምከው፣ አንተ ለደገፍከው፣ እርሱ ለደገፈ አይደለም፣ አንተ ለደገፍከው ለዚህኛው ምስል ግን
መጽሐፍ ቅዱስ ሲነግረን እንደዚህ ይላል። ንጉሥ እጅግ ቁጣው ነደደ፣ እሳቱ 7 እጥፍ ይሁንልኛል አይደል? በጣም የንጉሱ ትእዛዝ በጣም ቸኩሎ ነበር ይላል መጽሐፍ ቅዱሳችን። እና ንጉሥ አስቸኮለው ትእዛዙ እና በጣም ከማስቸኮሉ የተነሳ እሳቱ ለጉድ ነው የሚለው። ስለዚህ ሰዎች አመጡ፣ አሰሯቸው። ሲወረውሯቸው የምታውቁትን ታሪክ ነው እንደግምላችሁ። ሲወረውሯቸው ወርዋሪዎቹ ቀድመው ተበሉ አይደል? አዎ የእሳቱ ወላፈን ፈጃቸው ነው የሚለው። ገና አየር ላይ ማለት ነው እየተወረወሩ ገና ሩቆ ነው እየወረወሩ። የንጉሱ ትእዛዝ በጣም ቸኩሎ ስለነበረ እሳቱ በጣም ወላፈኑ ፈጃቸው። ታዲያ አሁን ውስጥ ለወደቁት ትጠራጠራላችሁ? ውጭ ያለው ከሞተ ውስጥ ያለውን ራሱ አይጠየቅም። አየር ላይ እኮ ነው የሚባለው አይደል? ንጉስ ወደ ወንበሩ ተቀምጦ በሉ ፕሮግራም ይቀጥል ሊል አይመስላችሁ? በሉ ስግደት ይቀጥል ሊል ሲል በእሳቱ መካከል የሚንቀሳቀሱ ነው የሚለው መጽሐፍ ቅዱስ። ታስተሳላችሁ? በእሳቱ መካከል የሚንቀሳቀሱ 4 አካላትን አየ ንጉሱ። አማካሪዎቹን ጠርቶ ይላል ታስታውሱ ከነበር ኑ እስኪ አላቸው። አቤት ወደዚህ እሳት ውስጥ የወረወር ነው 3 ነው አይደል? አሁን ንጉስ 3 ነው። አሁንም ማየው 4 ነው አይደል? አሁን ንጉስ እኛም 4 ነው እያየን ያለ። 4ኛው መልኩ የአማልክት መልክ ነው አይደል? አዎ እሳት አጥፍቶ አይደለም ያተረፋቸው። እሳቱ እያለ የሚያጠፋውን ኃይል ነው ያጠፋው። ችሎታው አይደንቃችሁ? ገዳዩን ገሎ ብቻ አይደለም የሚያኖራችሁ፣ ገዳዩ እያለ የመግደል ኃይሉን ገሎ ያኖራችኋል። እሳቱ እያለ ወካ ያደርጉ ነበር ይላል። ታስታውሱ እንደነበር ንጉሱም ከውጭ ሆነና በዋሻው ጋር እናንተ የልዑል ባሪያዎች ኑጡ አላቸው። ያው ማንም ገብቶ ሊያወጣቸው አይችልም አይደለ? ገብቶ ማን ያወጣቸዋል? ገና ወርዋሪው ማልቋል። ስለ እነሱ ካልወጡ ሊሆን አይችልም። ፕሮግራሙ ተራዘመ በእነሱ ምክንያት። መጽሐፍ ሲናገር ወክ ያደረጉት እና እንደዚህ ነው የሚለው መጽሐፍ ቅዱሳችን። ቼክ አደረጓቸው ነው የሚለው። የእሳት ሽታ ካለ ጸጉራቸው፣ ሰናፊላቸው አንድም አልደረሰባቸውም ነው የሚለው መጽሐፍ ቅዱስ። በቃ ይሰዱማ ይላል የኛ ሀገር ሰው መጨረሻ ማለት ነው። ይኸው የወርቁ ምስል እንደቆመ 27 እና 28 ሜትሩ ቅድም ሲንበረከኩ ሲሰግዱ የነበሩ እንዳለ ያውራጃ ሹማምንት እንደቆሙ ንጉሱ ሌላ አዋጅ ካሁን በኋላ በኔ ግዛት ውስጥ ሲሉት የሲድራቅ የሚሳቅ የአብድናጎም አምላክ ብቻውን የመዘዙት ሰይፍ የለም፣ ያነሱት ጦር የለም፣ የተደራጁት ሰራዊት የለም። በፍቅር ኃይል ብቻ አናስነካም በማለት ብቻ ሰፈር ሳይቀይሩ አካባቢ ሳይቀይሩ ሳይዋሹ ሳይተቃቀጡ አምላክ ኢየሱስ እንደሆነ ብቻውን። አሁን ምን እያልከን ነው ካላችሁ ይሄ ልላችሁ ነው። እናንተ ብቻ ለአምላካችሁ ጨክኑ እንጂ በእናንተ ምክንያት እግዚአብሔር ራሱን ማስተዋወቅ ይቀጥላል። የወርቁ ምስል እንደቆመ አዋጅ ተቀየረ። አምላክ ማለትስ አለ ኦራፋኒያ እንደውም እንደዚህ ነው የሚለው የንጉሱን ትእዛዝ እምቢ ያሉትን አምላካቸውን ለማምለክ የታመኑትን ባሪያዎቹን ደርሶ የታደገ የነሱ አምላክ ይባረክ፣ አምላካቸው ይባረክ። አይደንቅም? እናመልካለን ያሉት ጌታ ተለይተንለታል ያሉት ያዋጣናል እምቢ ያሉት ቢወተወቱ አንለቀውም እምቢ ያሉት አሸነፈላቸው። ምን እያልኳችሁ ነው? በእናንተ ውስጥ ያለው ብርቱ አምላክ ነው። አታስነኩ። የዚህ ትምህርት ውጤት አምላካችን እሳት ማጥፋት ይችላል ማለት አይደለም። እሱማ ጥያቄ ውስጥ አይገባም። አቤት ጥያቄ ውስጥ አይገባም። እሳት ማጥፋት ይችል ይሆን እንዴ ብሎ አይጠረጠርም እኮ እግዚአብሔር። አያችሁ እኔ እሳት ማጥፋት ይችላል እሺ ብሎ ሊያሳምነን አይደለም ይሄ ቃል የተጻፈው። እስከ እሳት የታመኑለትን ግን ነው እኮ የሚለው መጽሐፍ። እንደሱ እኮ ነው የምንረዳው። የችሎታውማ ደጋፊ አይደለም እኮ ይሄ። ችሎታው ለጥያቄ የማይቀርም ለብቻው እኮ የሚገዛ ነው። ቅድም ወንድማችን እያለ አልነበር? መሳይ የሌለው ብቸኛ እኮ ነው።
እንደ የለውም አምላካችን እንደ የሌለው እኮ ለምሳሌ የሚጠራለት የለውም ብቸኛ ነዋሪ ነው። ታዲያ ምን እያስተማረን ነው? ይሄ ትንቢተ ዳንኤል ምዕራፍ 3 አይ ማታስነኩ እንደሆነ አቤት ማታስነኩ እንደሆነ ምትለዩለት ምትጨክኑ እንደሆነ እግዚአብሔር አምላካችሁ በምትኖሩበት ቦታ ሁሉ ራሱን ያስተዋውቀዋል። በግዞት ምድር ይያሉ በባርነት ምድር ይያሉ እንደዚህ ሆነ። ምን ሆነ? አምላክስ የነዚህ ብላቴኖች አምላክ እንደውም የነሱን አምላክ የሚሳደብ ካለ አለ ንጉሱ ቤቱን የጉድፍ መጣ ያረጋዋል። ሌላ አዋጅ የነሱን አምላክ የሚናገር ካለ አምላካቸው ላይ የሚዘባበት ካለ እኔ እንደው ቤቱን እንዴት ሲሉት ይሄው የታመኑለትን የሚያድን የጠሩትን ማያሳፍር ሸማላት ያፋራ ባካታዲ ያባካቶራ ባስ ባካችሁ እንዲህ ብዬ ነው መጨረሰው። አገልግለ ነው ተለይተንለት ስሙን ጠርተን ያዋጣል ብለን ከሱ ጋር ለዘላለም እንከርማለን ብለን አረ ሜዳ ላይማ አይተለንም። ያነበብነው ይልቁንስ እንደዚህ ነው። የታመኑትን የሚረዳ የተለዩለትን የሚረዳ ስሙን ያከበሩትን የሚረዳ ባካችሁ ጮክ በላስ እግዚአብሔር አለ በሉት። እንደዚህ ነው የሚሆነው በእድሜያችን መጨረሻ። አላፈርኩም አልከሰርኩም አንተን ብዬ አላፈርኩም አልከሰርኩም አንተን ብዬ ከትላንቱ ዛሬ ብሷል ምስጋናዬ ባጋታ ዲያላባ እሱማ ሞኝ ነው ዘመኑን ይፈጃል ኢየሱስ ሲል ዕድሜውን ይገላል ቢሉኝ ከሰነፎች መንደር አንዳንዶቹ እኔ ግንም ታምሩን ያያሉ አይኖቹ በምድር 100 እጥፍ በሰማይ የዘላለም ሕይወት አለኝ በኢየሱስ ቤት። አላፈርኩም አልከሰርኩም አንተን ብዬ አላፈርኩም። ላባካቲያ ፌላ ፕራሳ ካታዲያ አንድ ሰራዊት ይታየኛል። ባካችሁ ከኔ ጋር ሚጮሰው ካለ አሜን ይበለኛል። አንድ የጨከነ ሰራዊት ይታየኛል። አሳልፎ ማይሰጥ ለእግዚአብሔር የተለየ አላስነካም የሚል የክብር ጣጦር የሆነ የክብር አልፋ ኮብራዛ ካታ አልደራደርም በአምላኬ ላይ የሚል አልመቻመችም በአምላኬ ላይ የሚል ጨክኜ እወጣለሁ የሚል ጨክኜ እኖራለሁ የሚል ይጩና ባካችሁ አምላክ አለ ይበሉ። እስኪ ድገሙና እስኪ አምላክ አለ ይበሉ። ያው ሊቀር የሚችለው ወዳጅነት ነው። ሊቀር የሚችለው ጓደኝነት ነው። ሊቀር የሚችለው ጉርብትና ነው። ሊቀር የሚችለው ትውውቅ ነው። ሊቀር የሚችለው ደሞዝ ነው። ሊቀር የሚችለው ልብስ ነው። የማይቀር የሰማይ ክብር አለ። የማኮፋራሃት ያማርጎፌላ ብራሳ ካታዳ ላስነካ አልፈልግም። ላስነካው አልፈልግም። አሳኖ ፊት ሮሶኮታ የምሳሳለት አለ። የምጠነቀቅለት አለ። የምወደው አለ። የምሰግድለት አለ። ለማካታ ካባካቻታ ያማካታራባ የዋዛ አይደለም። የዋዛ አሁን ለሱ ልትሉት አጠገባቸው ያለው ሰው ንገሩ። ተራ ሰው አይደለም በሉት። ተራ ሰው አይደለም። ምናምን አይደለም። አምላክ አለ። ሰምቶ በእሳት የሚመልስ የሚመጣ የሚገለጥ አምላክ እየገባችሁ አምላኬ ማሳታዳ ባካቻ ኢየሱሴ በተኛ ቀረምለው ለማካታዳ ባካታ ያባስ አሜንብለ ይሴ
ተራራ ላይ አናናዴቦስ አዳካታ ሻዳሞ የኔ አምላክ ያለ በበዛ ምስጋና የጠቀምኩለት አለ፣ የተለየሁለት አለ፣ የማገለግለት አለ፣ የማገለግለው አለ፣ የጠቀምኩለት አለ። አምላኬ እግዚአብሔር ነው። አምላኬ እግዚአብሔር ነው። ጠርቼው አላፍርም። ጠርቼው ለባጋዶራ ባጋጃዳ ለባራባራባራባራ ለባዳዲያ ለባጋዶራ ሻባራ ሀዳባ አለኝ 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 ከኔ ጋር የሚጠብቀው አለኝ። አምላክ አለኝ። የምጨክንለት አለ፣ የምጨክንለት አለ፣ የምጨክንለት አለ፣ የምጠራው አለ። የማሮፌ ፕሮሶፎ ራባጋጃ ሸባጋዶ ሴፕሬፌ ካታሊያማ አለ አለ። አምላክ አለኝ